ሰዎች ስላንተ ስጦታ በየመንገዱ በየሰፈሩ ንብረቱን ሰጠ፣ ይህንን ያህል ገንዘብ ሰጠ፣ እንደዚህና እንደዚህ አደረገ ብለው በየአደባባዩ እንዲያወሩልህ ስጦታህን በሰዎች ፊት አታድርገው። ለሰዎች ትታዩ ዘንድ ምጽዋታችሁን በሰው ፊት እንዳታደርጉት። ሰዎች እንዲያውቁላችሁ ብላችሁ በሰው ፊት አታድርጉት። ይሁላችሁ አብርሃም በመጽሐፍ ቅዱሳችን ውስጥ አብርሃም እግዚአብሔር መጣና አንድ ነገር አለ። ልጅህን ሞሪያም ተራራ ውሰድና ሰዋልኛል። አንዱን ልጅህን አብርሃም ተደስቶ እግዚአብሔር ይመስገን ዘሬ በዛ፣ በቃ ባረከኝ ተባረኩ ብሎ በቃ ደስ ብሎ አክብሮ እግዚአብሔርን አመስግኖ ቀና ሲል እግዚአብሔር መጣና ሂድ ልጅህን ሞሪያም ተራራ እረድልኛል፣ ልጅህን እረድልኛል። አብርሃም በጣም የሚደንቅ ሰው ነው። ኢየሱስ ጌታ። ይሄ አይነት አስተሳሰብ እናንተ ጋር ይምጣ። የሚደንቅ ሰው ነው። የሚደንቅ ሰው ሲጀመር ከነበረበት ከኡር ምድር ሲወጣ እግዚአብሔር ውጣ ሲለው ለእግዚአብሔር ድምፅ ታዞ የወጣ ሰው ነው። አሁንም እግዚአብሔር በድምፅ መጥቶ ልጅን ለእኔ ረድልኝ መስዋዕት አድርገው ሲለውም መልሱ ፈጣን ነው። ስለዚህ ወደ ሚስቱ ዞር ብሎ ሳራ እግዚአብሔር ልጁን ረደው እያለኝ ነው ምን ይሻላል አላላትም። ስጦታ ሲሰጥ ይሄ የሆነ ነገር ተማክረ ምናምን አይደለም። ለእግዚአብሔር የሆነውን ማንንም እንዲህ ላድርግ እባክህ፣ እንደዚህ ልስራ ለእግዚአብሔር ቤት፣ እንደዚህ ላድርግ ለነብዩ፣ እንዲህ ላድርግ ለቸርች አይባልም። ማድረግ ካለብህ